በሚነድ እሳት ላለመጣል ላለመሞት መከራ በመፍራትም ጭምር ሳይቀር በዛ ጣዖት ተንበርክከው እንዲሰግዱ ሲደረግ እነዚህ ሲድራቅ ሚሳቅ አብደናጎ የተባሉ ሕፃናት እምነታቸው መሰረቱ ጽኑ ነውና አንሰግድም አሉ። ሁሉም ተንበርክኮ ሰገደ። እነሱ አይደለም መስገድ ሊሰገድበት ወደ ተቀመጠው ጣዖት ቦታ እንኳን አልሄዱም። ነገር ግን ከዛ በፊት በምርኮ የመጡ ናቸው። የዛ ሀገር ሰዎችም አልነበሩ፣ በምርኮ የመጡ ናቸው። ሌላም አራተኛ ነበረ ዳንኤል የሚባል እንዲሁ በምርኮ የመጣ አዲያ እግዚአብሔር ማነው ናቡከደነጾር እነኚህ ሰዎች በጥበብ አስተምሮ አሳድጎ የእነሱ አገልጋዮች እንዲሆኑ መሪዎች እንዲሆኑ የወረዳ ሹማምንት አድርጎም ሹሟቸው ነበር። ስልጣኑም አላጓጓቸው። አንሰግድም አልሄዱም። ነገረ ሰሪዎቹ ሂደው ከሰው ሀገር መጥተው ሹማቸው እኛን ቢያስተዳድሩ አንሰው ያንተን የንጉሳችንን ትእዛዝ የማያከብሩ ሕግህን የማይፈሩ አንተ ላሰራው ምስል የማይሰግዱ አርአያ ሆነው ለሌሎቹ ማስተማር መስገድ ሲገባቸው ንቀታቸውን በአደባባይ እየገለጹ ስለሆነ በውሳኔህና በትእዛዝ መሰረት በእሳት ተቃጥለው ሊቀጡ ይገባል። መቼም የንጉሥ ትእዛዝ አይሸረሸርምና ውሳኔህን አጥንተህ እርምጃ ካልወሰድክ ሌላውም ሕዝብ ላንተ አይገዛልህም፣ አይሰግድልህም። ንጉሥ ሆይ ቃልህ ይከበራሉ። ነገረ ሰሪዎች ሂደው ስልጣኑን የፈለጉ በንጉሥ ዘንድ ተወዳጅ ለመሆን አንደበታቸውን አከራይተው የሚኖሩ ይህንን አሉ። ናቡከደነጾር ተቆጣ፣ ጠራቸው። እናንተ በጥበብ ተምራችሁ እንድታድጉ ባደርግ በዚህ አውራጃ ገዥ ሆናችሁ እንድትኖሩ እንድትገዙ ብሾም ትእዛዜን የማታከብሩ ከኔ እጅ የሚያድናችሁ የተማመናችሁት አለ አላቸው። ከኔ እጅ የሚያድናችሁ አለ?